ሰላም ጤና ይስጥልኝ ህሊና ነኝ። ዛሬ ስለ homeowners insurance roof replacement claim process እንነጋገራለን። ብዙ ጊዜ የምትጠይቁኝ ጥያቄ መቼ ነው ክሌም ፋይል ማድረግ ያለብኝ? እንዴት ነው የማውቀው ሩፌ ዳሜጅ እንደሆነ? ፕሮሰሱ ምን ይመስላል? ዲዳክቲብሉን አፎርድ ካላረኩት ያለኝ ኦፕሽን ምንድነው የሚለውን አብረን እንመለከታለን። ከረንትሊ ከማርች እስከ ሌት ሜይ ድረስ የዊንድ እና የሄል ሲዝን ነው ለብዙ ስቴቶች። እንዲሁም ስፕሪንግ እና ፎል ለብዙ ስቴቶች የዋይልድ ፋየር ሲዝን ነው እና ሳርና ቅጠል ከደረቀ በርግጥ ዊንተር ላይም ዋይልድ ፋየር አይተናል። ኤኒ ታይም እሱ ሃፕን ያደርጋል ማለት ነው። ብዙ ናቹራል ዲዛስተሮች ሲዝን አላቸው፣ ግን አልፎ አልፎ ያለ ሲዝናቸው የሚመጡ ናቹራል ዲዛስተሮች አሉ። ግን it should pass as well። በርግጥ ይሄንን ጥያቄ እንድትጠይቁኝ ያደረጋችሁ ሲዝኑ ነው ለእሱን ለማለት ነው። መቼ ነው ፋይል ክሌም ማድረግ ያለብን? right away, immediately after the roof damage happened by a natural disaster። በርግጥ right away ባይሆንም አንድ አመት አላችሁ። ብዙ ስቴቶች አንድ አመት አላችሁ። ግን ምን ይሆናል መሰላችሁ? መቼ እንደተፈጠረ ናቹራል ዲዛስተር እንረሳውና የማይሆን ነገር እንዳናረግ ጉግልና ሪሰርች ማድረጉ የተሻለ ነው። ወይም ደግሞ ሎካል ሩፈሮችን መቼ ነበር በዚህ አካባቢ ናቹራል ዲዛስተር የነበረው የሚለውን ማጣራት አለብን። ደውለን ጁላይ ላይ ሄል ዳሜጅ ነበረን ብንል ተሰሚነት ላይኖረው ይችላል። ያው ስሙዝ እንዲሄድ ፕሮሰሱ መጀመሪያ ሪሰርች አድርጉ። ፋይል ከመደወላችሁ በፊት ሪሰርች አድርጉ። አንድ ሲንግል ኢቨንት ስቶርም፣ ስኖ ስቶርም፣ ሄል ዳሜጅ፣ ኤኒቲንግ ቶርኔዶ በቂ ነው። ብዙ የተለያዩ ኢቨንቶችን እና በተለያየ ሰዓት ማለት የለብንም። የተለያየ ዲዳክቲብል እንዳይመጣብን ማለት ነው። አንድ ዲዳክቲብል ብቻ ነው ያለው። ሁለተኛው ጥያቄ ደግሞ እንዴት ነው የማውቀው ሩፌ ዳሜጅ እንደሆነ ነው። ሩፋችን ዳሜጅ እንደሆነ የምናውቀው በኢንስፔክሽን ብቻ ነው። ኢንስፔክት በማድረግ ራሳችንም ውጭ ላይ ሆኖ በማየት ብዙ ጊዜ ብዙ ሰዎች በናኩለር እና ድሮን በመጠቀም መሬት ላይ ሆነው ሩፉን ኢንስፔክት ያደርጋሉ ራሳቸው ማለት ነው። if there is any missing shingle, dent ካለው፣ ሆል ካለው ወይም ደግሞ ሄል ዳሜጅ ካለው ኢንስፔክሽኑን በራሳቸው ያካሄዳሉ ማለት ነው። እኛም ራሳችን ሲሊንጉን በማየት ኤኒ ዋተር ስቲን ካለው እንዲሁም ዋተር ሊክ ካለ ማየት እንችላለን ማለት ነው። እኔን ግን ብትጠይቁኝ ደግሞ ሳጀስት የማደርገው ሎካል ትረስት ወርዚ የሆነ ሩፈር ነው። ብዙ ሩፈር ካምፓኒዎች በራችን እያንኳኩ ፍሪ ኢንስፔክሽን ይጠይቃሉ። እኔ እነሱን ሳይሆን ሳጀስት የማደርገው የታወቀ ሩፈር ካምፓኒ፣ ትልቅ ካምፓኒ ቢሆን ጥሩ ነው። እነሱ መጥተው ኢንስፔክሽኑን ኦነስቱ ነው ይነግሩናል ማለት ነው። እነሱ በናቹራል ዲዛስተር ሩፋችሁ ተጎድተዋል ወይም ደግሞ ከ13 በላይ የሚሆን ኢምፓክት አለው ካሉን እነሱ ምኑን መከተል። በእርግጥ 13 መሆን የለበትም። ምን ያክል ሴቪር ነው፣ ምን ያክል ቪዚብል ነው የሚለውን ነው፣ ኢምፓክቱ ምን ያክል ነው የሚለውን ነው ኢንሹራንስ ካምፓኒዎች የሚመለከቱ። እነሱ የነገሩንን ተከትለን በዚህ ቀን የሚለውን አጣርተን ደውለን ፋይል እናረጋለን። ፋይል ካረገን በኋላ የኢንሹራንስ ካምፓኒ ክሌም አጀስተሩ መጥቶ የራሳቸውን ኢንስፔክሽን ያካሄዳሉ ማለት ነው። ብዙ ጊዜ እነሱም ከኛ ጋር ወይም ደግሞ ከሩፈሩ ጋር አግሪ ካረጉ ይከፍሉናል። ሩፋችን እናሰራለን። መጀመሪያ የሚሰጡን ብር አክቹዋል ካሽ ቫልዩ ይባላል። እሱን ይዘን ለሩፋችን ፕሮሰሱን እንጀምራለን። ከዛ ሁለተኛውን ቼክ የሚልኩት ሩፉ ተሰርቶ ካለቀ በኋላ ነው። ሩፍ አንድ ቀን ብቻ ነው የሚፈጀው ለሪፕሌስ ለማለት። ተከፍቶ 2 ቀን 3 ቀን አያድርም። የአንድ ቀን ስራ ነው ነው። ግን ድናይ ካረጉን እዚህ ጋር ነው ችግሩ። ድናይ ካረጉን መጀመሪያ ማድረግ ያለብን ኤክስፕሌኔሽኑን በጽሁፍ እንዲሰጡን፣ ያው ይሰጡናል ሞር ዲቴል የሆነ ነገር እንዲያስረዱን። ከዛ ሁለተኛ እሱን ካወቅንና ካነበብን በኋላ ሪቪው በራሳችን ከነሱ ጋር ለመከራከር ለመነጋገር ሪቪው ማድረግ። ግን እውነትን ይዘን የምንከራከር ከሆነ አፒል ፋይል ማድረግ ሊኖርብን ይችላል። እኔ ሌጋል አድቫይዘር አይደለሁም። this is only for educational። ግን የምመክራችሁ ነገር ቢኖር ይሄንን ሩፍ ሳታሰሩ ወደ ሌላ ኢንሹራንስ ካምፓኒ እንዳትሄዱ። ይሄ ኢንሹራንስ ካምፓኒ ጥሩ አይደለም ብላችሁ ወደ ሌላ ኢንሹራንስ ካምፓኒ ከሄዳችሁ ግን ያ የምትሄዱበት ኢንሹራንስ ካምፓኒ ምንም አይነት ጥሩ ቢሆን ይሄንን ክሌም ስለሚያየው አያሰራላችሁ። እና ክሌም አንዴ ክሌም ካረጋችሁ እዚሁ ጋር ቆይታችሁ ያው እንደምንም ብላችሁ ዛሬ this year ባያሰሩት next year አሰርታችሁ ነው ወደ ሌላ ኢንሹራንስ ካምፓኒ መሄድ ያለባችሁ።
ለምንድነው ኢንሹራንስ ካምፓኒዎች ብዙ ጊዜ ድና የሚያደርጉት ሪጀክት የሚያደርጉት? የተለያየ ፋክተሮች አሉ። ሁሉንም ልዘረዝርላችሁ አልችልም፣ ግን የተወሰኑትን እንበል። አንደኛው ሩፉ ደና ከሆነ አዲስ ከሆነ ሪፕሌስ መደረግ ከሌለበት እና ይሄ ሩፍ ብዙ ኢምፓክት የለውም፣ ቪዚብል የሆነና ሴቨር የሆነ ዳሜጅ የለውም፣ አዲስ ነው ይላሉ ማለት ነው፣ ድና ያደርጉታል። ሁለተኛው ደግሞ ሩፉ ኦልድ ከሆነና ኮንዲሽኑ ፑር ከሆነ፣ አሁን ሁለቱ የተለያዩ ነገሮች ናቸው። ለሁሉም ማመጣጠን መቻል አለብን ማለት ነው። እዚህ ጋር ምን መሰላችሁ የሚሆነው ሩፋችን በየአመቱ በተለያየ ናቹራል ዲዛስተር፣ በስኖ ስቶርም፣ በዊንድ ስቶርም፣ በሄል፣ በተለያዩ ነገሮች ኢምፓክት እያደረገ እየሄደ እኛም ያው ስላላየ ነው። ምክንያቱም ያላየንበት ምክንያት ሴቪር እና ቪዚብል ስላልሆነ ሩፉ ስላልተገነጣጠለ ማለት ነው። ምንም ረስተነው እየኖርን ነው ሩፍ ሪፕሌስ መደረግ እንዳለበት ማለት ነው። እና አሁን አዲስ ታይም ፋችን አንድ ቀን ሪፕሌስ ልናረግ ክሌም ፕሮሰስ እናረግ ይሄ ሩፍ ኦልድ ነው ኮንዲሽኑን ፑር ነው ይሉናል ማለት ነው። they technically dispute over the cause of the roof damage ማለት ነው። ምን ኮዝ እንዳረገው እዚህ ፖይንት ላይ መንገርና ማወቅ አይቻልም ማለት ነው፣ ለነሱም ለኢንስፔክሽን ለሚያደርገው ሰው። እና ምን ይላሉ መሰላችሁ? ዌር ኤንድ ቴር ነው። ዌር ኤንድ ቴር ደግሞ በኢንሹራንስ ካምፓኒ ከቨርድ አይደለም ማለት ነው። በሶስተኛ ደረጃ ያስቀመጥኩት ፕሪ ኤግዚስቲንግ ዳሜጅ ነው። አሁን ፕሪ ኤግዚስቲንግ ዳሜጅ ቅድም እንዳልኳችሁ ኢንሹራንስ ካምፓኒው ጥሩ አይደለም ብላችሁ ፋይል አድርጋችሁ ወይም ደግሞ ፋይል ሳታደርጉ ወደ አዲስ ኢንሹራንስ ካምፓኒ ብትሄዱ ሩፋችሁ 10 ዓመት 11 ዓመት ኖት ይሄ ያሰራልኝም ብሎ ወደ አዲስ ኢንሹራንስ ከሄድን ይሄኛው ፕሪ ኤግዚስቲንግ ዳሜጅ ነው ሊሉን ይችላሉ። እንዲሁም ቤት ስንገዛ ሩፉ ስፔሻሊ እኔም በምኖርበት አካባቢ ሩፋችን 10 ዓመት 11 ዓመት የሆነው ከሆነ ስንገዛ እሱን within the next 2 years ምናምን መቀየር ሊኖርብን ይችላል፣ ወይም ደግሞ አሁንም መቀየር ይኖርብናል ማለት ነው። ለዛም ነው ኢንስፔክሽን የሚያስፈልገን። እና ስንገዛም ሜክ ሹር ኦልድ ሩፍ እንዳይሆን፣ እንዲሁም ደግሞ ወደ አዲስ ኢንሹራንስ ስንሄድ ሩፋችን ደና ካልሆነ ያው ካለንበት ኢንሹራንስ ማስቀየሩ የተሻለ ነው ብዬ ነው የማስበው፣ ፕሪ ኤግዚስቲንግ እንዳይሆን ማለት ነው። ሌላው ደግሞ ፌሊየር ቱ ፕሮቴክት ዩር ፕሮፐርቲ ፍሮም ዳሜጅ ማለት ነው። ለምሳሌ የሩፋችን የተወሰነ ፓርቱ በዊንድ ቢገነጠል የቀረውን ፕሮቴክት ለማድረግ ፕላስቲክ ማልበስ ይኖርብናል፣ ኮንትራክተር ጠርተን ወይም ራሳችን ማለት ነው። ግን ካልሆነ ግን ሲሊንጉንም እንዲሁም ሞር ንፋሱ እንዲገነጣጥለው ኦፖርቹኒቲ ስለሰጠ ነው ገና ቢ ፌሊየር ቱ ፕሮቴክት አወር ፕሮፐርቲ ማለት ነው። እንዲሁም ደግሞ ያንን ፓርሻል እንዲሰራ ገንዘቡን ሰጥተውን እኛ ግን ያው ለበስ አድርገን ብሩ ለሌላ ጉዳይ ካዋል ነው። እንዲሁም እሱም ብቻ ሳይሆን ፓርሻሉን ሳይሆን ለሁሉንም የሚሰጡን ገንዘብ በአግባብ ሳንጠቀመው ቀርተን ደግሞ ትንሽ ቆይተን ክሌም ካረግን እሱ ድሮፕ ነው የሚያደርጉን። እንዲሁም አሁን በቴክሳስ አካባቢ እንዲሁም በብዙ ስቴቶች ብዙ ሩፈር ካምፓኒዎች ኦልሞስት ኦል ኦፍ ማለት ይችላሉ የሩፉን አይነት አፕግሬድ እያደረጉት ነው። የተሻለ አይነት ሩፍ አሁን የሚጠቀሙት እና በተቻለ መጠን ያው ፕራይሱ ለኛ ለውጥ አያመጣም። ቢዝነሱን ዊን ለማድረግ የሚያደርጉት ነገር ነው። ያው የትኛው ሩፍ ነው የሚሻለው የሚለውን እኛ ከነሱ ጋር መምረጥ አለብን። የትኛው ካምፓኒ ነው የሚሻለኝ፣ የትኛው ሩፍ ነው፣ እሱ ሁሉ የኛ ምርጫ ነው። it's going to be a process በሂደት በፕሮሰሱ የምንማረው ይሆናል ማለት ነው። ሰብስክራይብ አድርጉኝ። thank you for in advance። ሌላው ፓርት ሁለተኛ ላይ ዲዳክቲብሉን እንዴት ነው ማናረጋው፣ አፎርድ ካላረግ ነው ክሌም ፕሮሰሱ ምን ይመስላል የሚለውን አብረን እንመለከታለን። ሩፉንም ሲሰራም የተለያየ ነገር አሳያቸዋለን፣ አብረን እንመለከታለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ።